ክብር ለአምላካችን ለእግዚአብሔር ይሁን። እንደ እግዚአብሔር በጎ ፈቃድ ዛሬ አንድ ነገር ትንሽ ነገር ለማለት ነው የመጣሁት። በዚህ በሉቃስ ወንጌል ምዕራፍ 4 ላይ ቁጥር 14 አካባቢ ጌታችን ኢየሱስ ክርስቶስ ከ40 ቀን ጾምና ጸሎት በኋላ በመንፈስ ኃይል ወደ ገሊላ እንደመጣ የመጽሐፍ ቅዱስ ክፍል ይነግረናል። ስለ ጸሎት ጌታችን ኢየሱስ ክርስቶስ ጥሩ ምሳሌ ነው ለኛ። ኢየሱስ በምድር በነበረበት ጊዜ ምን ያደርግ እንደነበረ ትንሽ ነገር ላወራችሁ ፈልጋለሁ ዛሬ። እስቲ ሉቃስ ወንጌል ምዕራፍ 12 11 እንደመነሻ አድርጌ ላሳያችሁና ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ በጣም የሚገርመው ነገር ከአንድም ሁለት ሶስት ቦታ ጌታ ኢየሱስ ክርስቶስ እንዴት እንደጸለየ የመጽሐፍ ቅዱስ ክፍል የሚነግረን ነገር ላሳያችሁ። እንደዚህ ይላል ምዕራፍ 11 ቁጥር 1 ላይ ሉቃስ ወንጌል ላይ እንደዚህ የሚል ቃል አለ። እርሱም በአንድ ስፍራ ይጸልይ ነበር ይላል። ይህ በጣም ይሰመርበት። በአንድ ስፍራ ጌታችን ኢየሱስ ክርስቶስ ይጸልይ ነበረ። በጨረሰም ጊዜ ደቀ መዛሙርቱ ወደ እርሱ እንደመጡና የዮሐንስ ደቀ መዛሙርት ይጸልያሉ፣ እኛም ደግሞ መጸለይ እንድንችል አስተምረን እንዳሉ መጽሐፍ ቅዱስ በግልጽ አማርኛ ያሳየናል። ወዳጆቼ ሆይ በዚህ ዘመን ከምድራችን ላይ ከኢትዮጵያ ብሎም ከዓለም ላይ የጠፋው ነገር ቢኖር እንደው ጨርሶ ጠፍቷል ለማለት ሳይሆን የእውነት ውጤታማ የሆነ ጸሎት፣ እግዚአብሔር የሚሰማው ጸሎት፣ እግዚአብሔር የሚመልሰው ጸሎት መጸለይ አስፈላጊ ነው። ጌታችን ኢየሱስ ክርስቶስ ይጸልይ ነበር ወደ አብ። በዚህም ጊዜ ጸሎቱን በጨረሰ ጊዜ ወደ እርሱ መጥቶ እኛም መጸለይ እንፈልጋለን አስተምረን እንዳሉት ክፍሉ ይነግረናል። ለምንድን ነው ኢየሱስ ክርስቶስን ተአምራት ማድረግን አስተምረን፣ መናፍስት ማስወጣትን አስተምረን፣ ሽባ መተርተርን አስተምረን፣ ሚራክል ማድረግን አስተምረን በምድር ላይ ሰው በዚህ ዘመን እየፈለገ ያለውን ነገር አንድም ቦታ ላይ አስተምረን ስሉት አታዩ ያሉት አንድና አንድ ደቀ መዛሙርቱ እንደ መጥምቁ ዮሐንስ ደቀ መዛሙርት እነሱ ይጸልያሉ፣ ይኸው አንተም ትጸልያለህ፣ እኛም መጸለይ እንፈልጋለን፣ መጸለይን አስተምረን፣ ሚራክል አስተምረን አላሉ። ተአምራት፣ እውር ማብራት አስተምረን፣ ሽባ መተርተር አስተምረን አላሉ። ገንዘብ ማባዛት አስተምረናል፣ ስልክ ቁጥር መጥራት አስተምረን አላሉ። ጸሎትን አስተምረን። ይሄ በጣም ወሳኝና መሰረታዊ ነገር ነው። በጨረሰ ጊዜ ጸሎትን አስተምረን ሲሉ ኢየሱስም ጸሎት እንዳስተማራቸው ይናገራል። እኔ ዛሬ መናገር የምፈልገው ኢየሱስ ይጸልይ ነበር በአንድ ስፍራ ላይ። እዚሁ ክፍል ላይ ሉቃስ ወንጌል ምዕራፍ 6 ጋር ወስጄ ደግሞ አንድ ቃል ላሳያችሁ፣ ላንብብላችሁ። ሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ እንዲህ የሚል ቃል አለ። በዚያም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ አደረ። ክብር ለአምላካችን ለእግዚአብሔር ይሁን። መጽሐፍ ቅዱሳችን ላይ አዳር ጸሎት፣ ሌሊቱን ሁሉ ጸሎት የጸለው የመጀመሪያው ሰው ኢየሱስ ነው። እንደዚህ ይላል፣ በዚያ ወራት ይላል። ስንት ወር እንደሆነ አናውቅም፣ ለምን ያህል ጊዜ እንደሆነ አናውቅም። መጽሐፍ ቅዱስ እግዚአብሔር ቃል ግን በዚያ ወራት ይጸልይ ዘንድ ወደ ተራራ ወጣ። በየትኛው ወር? በየትኛው ወር? ምን ያህል ወር የሚነግረን ነገር የለም። ግን በእነዚያ ወራት፣ በእነዚያ ካለ ቢያንስ ከሁለት ወር በላይ ነው። አስቡ። ወደ ተራራ ወጥቶ ሌሊቱን ሁሉ ሲጸልይ አደረ። ወዳጆች ይህንን ለምትመለከቱ በሆነ አጋጣሚ እናንተ ጋር ደርሶ የምታዩ ሌሊቱ ቀኖቻችሁ የሥራ ቢሆኑ፣ ቀኖቻችሁ ለመጸለይ ምቹ ባይሆን፣ ቀኖቻችሁ በእግዚአብሔር ፊት እንደምትፈልጉት መሆን ቢያቅታችሁ ሌሊቶቻችሁን መጠቀም ትችላላችሁ። ሌሊቱን ሁሉ ወደ ተራራ ወጥቶ በዛ ሲጸልይ አደረ። ክብር ለአምላካችን ለእግዚአብሔር ይሁን። ቀን ሥራ ቢበዛ ምቹ ባይሆን፣ ሥራ ላይ ብንሆን ባያመች፣ የእረፍት ሰዓቶቻችን ሌሊቶቻችን። የሚገርመው ደግሞ ለምን ወደ ተራራ ወጣ ስትሉ የጂኦግራፊ አምላክ አይደለም። ወደ ተራራ ላይ መውጣት ለመሰማት አይደለም። ምቹ ኢንቫይሮመንት፣ ኳይት ሆነ፣ ሳይለንት ሆነ፣ የማይረብሽ ኢየሱስ የማይታወቅበት ምንም አይነት እንቅስቃሴ በሌለበት ወደዚያ ስፍራ ሄዶ ከአብ ጋር ለማውራት ምቹ ስለሆነ ኢየሱስ ይሄንን አደረገ። ስለዚህ ጌታችን ኢየሱስ ክርስቶስ
ደቀ መዛሙርቱ ይሄን አይተው ሉቃስ ወንጌል ምዕራፍ 11 ላይ ጸሎትን አስተምረን ካሉት እሱ ደግሞ ይጸልይ ከነበረ ከጸለያቸው ጸሎቶች አንዱ እንዳሳያቸው ምዕራፍ 6 ቁጥር 12 ላይ ሌሊቱን ሁሉ ነው። እኔም እንደዚህ እላችኋለሁ እንጸልይ። ጸሎት ተአምራትን ያደርጋል። የእግዚአብሔርን ፊት መፈለግ የትኛውንም ፊት ከመፈለግ በላይ ነው። ወዳጆች ሆይ ያልኳችሁ ሌሊት ነው። ሌሊት በብርድ ልብስ ውስጥ ካለ ሙቀት፣ በመኝታ ውስጥ ካለ ደስታ፣ ተኝቶ በማረፍ ውስጥ ካለ እርካታ ይልቅ በእግዚአብሔር እግር ስር ያለው እርካታ ይበልጣል። ከሚሞቀን ከምቹ ሰፈራችን ከኮንፈርት ዞን ተነስተን የእግዚአብሔርን ፊት መፈለግ ከተኛንበት መኝታ ውስጥ ተነስተን ከሞቀን መኝታ ከደላን መኝታ ምቾት ካለው መኝታ ተነስተን እግዚአብሔር እግር ስር መንበርከክ ከየትኛውም የተሻለ ምቾት ነው። ዛሬ እንደዚህ ላበረታታችሁ ፈልጋለሁ። ኢየሱስ ሌሊቱን ሁሉ ከጸለየ እኛ ምን ያህል ወርና ምን ያህል ሌሊቶች መጸለይ አለብን? ሌሊቶቻችን የእንቅልፍ፣ ሌሊቶቻችን የውድቀት፣ ሌሊቶቻችን የሐሜት፣ ሌሊቶቻችን የጦርነት፣ ሌሊቶቻችን አላስፈላጊ በሆነ መንገድ ያለፉበት አጋጣሚዎች አሉ። ተው ሌላ ሰው ታሞ እንኳን ሌሊቱን ሁሉ ሲያቃስት ያድራል። ታሞ ሐኪም ቤት ያድራል፣ ሆስፒታል ያድራል፣ መንገድ ላይ ሲሄድ ያድራል። ሌሊቶቻችን ለማይረባና ለአልባሌ ነገሮች እንኳን አሳልፈን ሊሆን ይችላል። ግን በእግዚአብሔር ፊት ሌሊቶቻችንን ሁሉ ማድረግ በእግዚአብሔር ፊት ክብር ነው። እንደዚህ ብዬ ልጨርስ። አንድ በጣም የምወደው የመጽሐፍ ቅዱስ ክፍል አሳይቻችሁ ልጨርስ። ምናልባት ይህንን ክፍል ታውቁታላችሁ፣ ግን እንዲሁ ለማስታወስ ያክል ማርቆስ ወንጌልን አንስቼ አንድ ክፍል ላሳያችሁ። ምዕራፍ 1 ላይ እንዲህ የሚል ቃል አለ። ማርቆስ ወንጌል ምዕራፍ 1 ይህንን ክፍል ላንብብላችሁና እንደዚህ ይላል። በጣም የምወደው የመጽሐፍ ቅዱስ ክፍል ስለሆነ ነው። በጣም የምወደው ምዕራፍ 1 ቁጥር 35 እንደዚህ ይላል። ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ። ይሄ ደግሞ በጣም ነው የሚገርመኝ። ማለዳ ተነስቶ ገና ሌሊት ሳለ ወደ ምድረ በዳ ሄዶ በዚያ ጸለየ። ይህም ጌታችን ኢየሱስ ክርስቶስ ያደረገው ነው። በሉቃስ ወንጌል ምዕራፍ 6 ላይ ቁጥር 12 ላይ ሌሊቱን ሁሉ ወደ ተራራ ወጥቶ ጸለየ ይለናል። በማርቆስ ምዕራፍ 1 ቁጥር 35 ላይ ደግሞ ገና ሌሊት ሳለ ማለዳ ሞርኒንግ ኤርሊ ተነስቶ ይገርመኛል። ሌሊት ሳለ ወደ ምድረ በዳ ሄዶ በዚያ ጸለየ። እንዴት የሚገርም ነገር ነው ወዳጆች ሆይ። እሺ ሌሊቶቻችን በድካም አሳልፈን ሊሆን ይችላል። ተኝተን አሳልፈን ሊሆን ይችላል። ስጋን ማሳረፍ አግባብ ሊሆን ይችላል። ልክም ነው በስራ የደከመ ሰውነት። ግን ሌሊቶቹን በሙሉ ካሳለፈን በኋላ ልክ ማለዳ ተነስተን ኤርሊ ተነስተን በእግዚአብሔር ፊት ወደ ምድረ በዳ ሄዶ በእግዚአብሔር ፊት ጸለየ። ጌታችን ኢየሱስ ክርስቶስ ይጸልይ ነበር። ወዳጆች ጸሎት ውስጥ ክብር አለ። ጸሎት ውስጥ ኃይል አለ። በጸሎት የሚደረግ ተአምራት አለ። ጸሎት ስራ ይሰራል። የሚጸልይ ሰው ያሸንፋል። የሚጸልይ ሰው ይረታል። የሚጸልይ ሰው ድል ያደርጋል። የሚጸልይ ሰው ምንም ነገር አይቋቋመው። ፊቱን የሚፈልግ ሰው ምንም ነገር በፊቱ አይቆም። የእግዚአብሔር ፊት የምትፈልጉ ከሆነ ፊታችሁ ላይ ምንም ነገር አይቆም። ይህንን ለምታዩ ወንድሞችና እህቶች ኢየሱስ ክርስቶስ ሌሊት ከጸለየ፣ ኢየሱስ ክርስቶስ ማለዳ ከጸለየ፣ ደቀ መዛሙርቱ አይተው ጸሎትን አስተምረን ካሉ፣ ጸሎት በዚህ ልክ ጥቅም ካለው እንድንጸልይ ላበረታታችሁ ፈልጋለሁ። ባገኘን አጋጣሚ ሁሉ እየሄድን መጸለይ ይቻላል። እየሰራን መጸለይ ይቻላል። ተኝተን መጸለይ ይቻላል። ቆመን መጸለይ ይቻላል። ሌሊት መጸለይ ይቻላል። ቀን መጸለይ ይቻላል። ቦታና ሁኔታ አይወስነውም። ጸሎትን የሚከለክል ሕግ የለም። ወዳጆች ሆይ እንጸልይ። ጸሎት ትልቅ ነገር ያደርጋል። ጸሎት ተአምራት። ለዚህ ነው መጽሐፍ ቅዱስ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። ሰማያትን ይከፍታል፣ የአናብስትን አፍ ይዘጋል፣ እሳትን ከሰማይ ያወርዳል፣ የሞትን ይቀሰቅሳል፣ የታመመን ይፈውሳል፣ የታሰረን ይፈታል። ጸሎት ትልቅ ኃይል አለው። በጸሎት ውስጥ ነው ኃይል አለው። ምንም ማድረግ ይችላል ጸሎት። እንጸልይ። ይህንን ለምታዩ ወንድሞችና እህቶች ደግሜ ልላችሁ የምችለው ይህንኑ ነው። በእግዚአብሔር ፊት እንጸልይ። የሚጸልይ ሰው
የጌታን ፊት የሚፈልግ ሰው ታላላቅ ተአምራት በሕይወቱ ስለሚያይ ወዳጆቼ እንደዚህ ብዬ ልጨርስ። መክብብ መጽሐፍ ላይ አንድ በጣም የሚገርመኝ ቃል አለ። በጣም የሚገርመኝ ቃል አለ። እንደው እንደመጨረሻ አድርጌ ላሳያችሁ። ይሄ በመክብብ መጽሐፍ ላይ የተጻፈው መክብብ ምዕራፍ 6 ላይ አንድ ቃል ላሳያችሁና ጸልዬ ጨርሳለሁ። እንደዚህ ይላል መጽሐፈ መክብብ። ሰለሞን ከጻፋቸው መጽሐፍቶች አንዱ የጥበብ መጽሐፍ ነው መክብብና ይሄ መጽሐፍ ላይ በጣም የሚገርመኝ አንድ በጣም የሚገርመኝ ቃል አለ። ምዕራፍ 6 ቁጥር 6 ላይ እንደዚህ የሚል ቃል አለ። 3ና 6ን አነብላችኋለሁ። ምዕራፍ 6 ቁጥር 3 ሰው 100 ልጆች ቢወልድ እጅግም ዘመን በሕይወት ቢኖር ዕድሜ እጅግ ዓመት ቢሆን መልካምን ባትጠግብ መቃብርን ባያገኛት ስለ እርሱ ከእርሱ ይልቅ ጭንጋፍ ይሻላል አለ። እኔ በጣም ይገርመኛል። ሰው በምድር ላይ 100 ልጆች ቢወልድ እጅግም ዘመን በሕይወት ቢኖር ነፍሱ መልካምን ባትጠግብ በጌታ በኢየሱስ 100 ልጅ ወልዶ እጅግ ዘመን በሕይወት ቢኖር መልካምን ባያይ ነፍሱ የነፍስ እርካታ ጌታ ነው። የሚገኘው ደግሞ በጸሎት ነው። እግዚአብሔርን ፈልጎ ማግኘት የሚቻለው 100 ልጅ ብትወልዱ በ100 ልጅ ውስጥ እርካታ የለም፣ ሕይወት የለም። እጅግ ዘመን ብትኖሩ እጅግ ዘመን በመኖር ውስጥ እርካታ የለም። እርካታ ያለው ሚያረካ እርክት ማለት የሚቻለው እርፍ ማለት የሚቻለው እግዚአብሔር ጌታን ስናገኝ ነው። ጌታ የሚገኘው ደግሞ በጸሎት ነው። ቁጥር 6 ላይ ተመሳሳይ ነገር ይናገራል። 1000 ዓመት 2 ጊዜ በሕይወት ቢኖር መልካምን ባያይ በጌታ በኢየሱስ 1000 ዓመት 2 ጊዜ በሕይወት ነው 2000 ዓመት ቢኖር መልካምን ባያይ። መልካም ማን ነው? እንድናየው መጽሐፍ ቅዱስ እዩት፣ ቅመሱት፣ ንቁት፣ ጠጡ የሚለን ብሉት የሚለን ማን ነው? የሕይወት እንጀራ ማን ነው? የሕይወት ውሃ ምንጭ ከሆዳችን እንዲፈልቅ ያደረገው ማን ነው? የሕይወት እረፍት የሚሰጥ ማን ነው? መልካም ማን ነው? የመልካምነት ምንጭ ማን ነው? ሰለሞን እንደዚህ ያለ 1000 ዓመት 2 ጊዜ በሕይወት ቢኖር መልካምን ባያይ። ወዳጆቼ ሆይ እንጸልይ፣ መልካምን ነገር ለማየት እንጸልይ፣ ጥሩን ነገር ለማየት እንጸልይ፣ ጌታን ለማግኘት እንጸልይ፣ ክብሩን ለማየት እንጸልይ፣ በምድራችን ላይ እግዚአብሔር የሚሰራውን ለማየት እንጸልይ፣ እግዚአብሔር የሚያመጣውን ታድሶ ለማየት እንጸልይ፣ የቤተ ክርስቲያንና የእያንዳንዱን ትውልድ ታሪክ እንዲቀይር እንጸልይ። እኔ ዛሬ እንደዚህ ልላችሁ እፈልጋለሁ። በምድራችን በኢትዮጵያ ብሎም ከኢትዮጵያ ውጭ በየትኛውም ምድርና ሀገር ላላችሁ ወንድሞችና እህቶች እግዚአብሔር በሰጣችሁ ዘመን ፊቱን ፈልጉ፣ ያበራላችኋል። አንኳኩ፣ ይከፈትላችኋል። ለምኑ፣ ይሰጣችኋል። ለሚለምን ይሰጠዋል፣ ለሚያንኳኳ ይከፈትለታል። የሚፈልገው ያገኘዋል። ፈልጉት፣ ይገኛል። ዛሬ እንደዚህ ብዬ ላበረታታችሁ ፈልጋለሁ። 1000 ዓመት 2 ጊዜ ብትኖሩ 100 ልጅ ብትወልዱ እጅግ ዘመን ብትኖሩ በምድር ላይ ሁሉ ከተማ በስማችሁ ቢኖር የምድር ሁሉ ሀብትና ባለጠግነት የእናንተ ቢሆን መልካምን ባታዩ ዋጋ የለው። መልካምነት ጌታን ማወቅ ነው። መልካምነት የጌታ መሆን ነው። መልካምነት ፊቱን መፈለግ ነው። መልካምነት ከመልካሙ እግዚአብሔር ጋር ማውራት ነው። መልካምነት ከመልካሙ እግዚአብሔር ጋር ወጥቶ መግባት ነው። መልካሙ ሰፈር ዋሉ፣ እግዚአብሔር መልካም ነውና። አብረን እንጸልይ። ሁሉን የምትገዛ ጌታ ዛሬ ደግሞ በዚህ መንገድ አስተማርከን። በጸሎት ውስጥ ስላለው በረከት ነገርከን። አዎ በጸሎት ውስጥ በረከት አለ። ሞኝነት ይመስላል። አይናችንን ጨፍነን እጃችንን አንስተን ስምህን ስንጠራ ኢየሱስ የሕይወት እረፍት፣ ኢየሱስ እርካታችን፣ ኢየሱስ ቀንበር ሰባሪ፣ ኢየሱስ የታመመን ፈዋሽ፣ የታመሙ ሁሉ ይህን ጸሎት ሰምቶ ይፈወሱ። የትኛውም የበሽታ አይነት ከላያቸው ላይ ይነሳ። ካንሰር፣ HIV በደም ውስጥ ያለ፣ በኩላሊት ውስጥ ያለ፣ በሳምባ ውስጥ ያለ፣ በሰውነት ክፍል ውስጥ ያለ፣ በብልቶች ውስጥ የተደበቀ በኢየሱስ ክርስቶስ ስም ይህንን ጸሎት ሰምቶ አሜን የሚሉ ከራስ ፀጉር እስከ እግር ጥፍር በየትኛውም የሰውነት ክፍል ላይ የተቀመጠ የደዌ የአጋንንት ምክር አጋንንታዊ ከዘር ማንዘር እየተወራረሰ የመጣ በኢየሱስ ክርስቶስ ምንጩ እንዲደርቅ ነው ጸለይኩ። እግዚአብሔር የዘላለም አምላክ ይህንን ጸሎት ስለምትሰማ፣ ፈውስን ስለምታደርግ፣ ተአምራት ስለምታደርግ፣ ጣልቃ ስለምትገባ ክብር በሰማይና በምድር ለአንተ ይሁን።
የክፉ ዕቅድና አጀንዳ ዓላማና መሐላ ኪዳን በኢየሱስ ክርስቶስ ስም የተሰበረ ይሁን። ጸሎቴን ሰምተሃልና አመሰግናለሁ። አሜን ላሉ ሁሉ ይሁን። በየትኛውም ምድር ላሉ ድረስላቸው በኢየሱስ ክርስቶስ ስም። ደግሞ ፊትን እንፈልግ ዘንድ እንጸልይ ዘንድ ጸጋህን አብዛልን። ክብር በሰማይ ክብር በምድር ለአንተ ይሁን። በኢየሱስ ጌታ ስም አሜን።